ሰላም የውበትና የጤና ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ፊትሽ ላይ ያሉ ብጉር፣ ጥቁር ነጠብጣቦች ወይም የፊትሽ መደብዘዝ ሰልችቶሻል? ውድ የሆኑ የውበት መጠበቂያዎችን ገዝተሽ ውጤት አላገኘሽም ይሆናል። እንግዲያውስ ዛሬ ፍጹም የተለየና በተግባር የተፈተነ መፍትሄ ይዤልሽ መጥቻለሁ። ዛሬ የምንጀምረው የ7 ቀናት የፊት ማጥራት ቻሌንጅ በቤትሽ በሚገኙ ቀላል ነገሮች ብቻ ፊትሽን እንደ መስታወት ፍጹም ጥራት ያለውና የሚያበራ ያደርገዋል። ይህ ቪዲዮ ለእያንዳንዱ ቀን ምን ማድረግ እንዳለብሽ ደረጃ በደረጃ ያሳይሻል። ቪዲዮውን በጥንቃቄ ተከታትለሽ ቻሌንጁን ብትጀምሪ በ7ኛው ቀን ራስሽን በመስታወት ስታይ ውጤቱ ያስደንቅሻል። ለመጀመር ዝግጁ ከሆንሽ ቪዲዮውን ላይክ በማድረግ ጀምሪ። ለቻናሉ አዲስ ከሆንሽ ሰብስክራይብ ማድረጉን አትርሺ። እሺ ቻሌንጁን እንጀምር። ቀን 1 እና 2 ቀን 1 እና 2 ፊትን ማጽዳትና ለቆዳ በቂ እርጥበት መስጠት። በመጀመሪያዎቹ 2 ቀናት ዋና ስራችን ቆዳችንን ማጽዳት ነው። አንደኛው በቀን ውስጥ ቢያንስ 10 ብርጭቆ ማለትም ከ2 እስከ 3 ሊትር ውሃ መጠጣት። ይህም ቆዳሽ ከውስጥ እንዲጠራ ያደርገዋል። ሁለተኛው በቀን 2 ጊዜ ፊትሽን በሚስማማሽ ሳሙና መታጠብ። ማታ ስትተኝ ደግሞ ከታጠብሽ በኋላ የግድ የፊት ክሬም ማለትም ሞይስቸራይዘር ወይም ቫዝሊን ተቀቢ። ቆዳሽ በጭራሽ መድረቅ የለበትም። እሺ ቀን 3 እንፋሎትና ስክራብ። በ3ኛው ቀን የፊትሽን ቀዳዳዎች ከውስጥ እናጸዳለን። ለዚህም ስራ እንፋሎትን ተጠቀሚ። በሳህን ላይ የሞቀ ውሃ አዘጋጅና ጭንቅላትሽን በፎጣ ታሸፈኙ። እንፋሎቱንም ለ5 ደቂቃ ታጠኚው። ይህ ፊትሽ ላይ የተደበቀውን ቆሻሻ እንዲወጣ ያደርጋል። ሁለተኛው ስክረብ። ግማሽ ማንኪያ ቡና ከትንሽ ማር ጋር ቀላቂና ፊትሽን ለ2 ደቂቃ በቀስታ እሺው። ከዚያም በቀዝቃዛ ውሃ ታጠቢ። ፊትሽ ወዲያውኑ ሲለሰልስ ይሰማሻል። ቀን 4 የብጉርና የጥቁር ነጠብጣብ ማስክ። በ4ኛው ቀን ለብጉርና ለጥቁር ነጠብጣብ መፍትሄ እናዘጋጃለን። አዘገጃጀቱም ትንሽ እርድ ከማር ጋር ቀላቂ። አጠቃቀሙ ፊትሽ ላይ ተቀብተሽ ለ15 ደቂቃ አቆይው። እርድ ብጉርን ያደርጋል፣ ማር ደግሞ ፊትን ያጠራል። ከተቀባሽ በኋላ ፊትሽ ላይ እሬት ካለሽ ተቀቢ፣ ካልሆነም መደበኛ ክሬምሽን ተጠቀሚ። ቀን 5 የውስጥ አካልን ማጽዳት። በ5ኛው ቀን ቆዳሽ እንዲያበራ ከውስጥ እናጸዳለን። ለዚህም ጣፋጭ አቁሚ። ምንም አይነት ጣፋጭ ነገር ወይም ስኳር ያለበትን መጠጥ እንዳትጠጪ። ስኳር ለብጉር ዋነኛ ጠላት ነውና። ከቻልሽ አረንጓዴ ሻይ ጠጪ። ቢያንስ ለ8 ሰዓታት ተኚ። እንቅልፍ ለቆዳ ጥራት በጣም ወሳኝ ነውና። ቀን 6 እና 7 የሩዝ ውሃና በረዶ። የመጨረሻዎቹ 2 ቀናት ፊትሽ እንደ መስታወት የሚያበራበት የሚጠራበት ቀናት ናቸው። ለዚህም የሩዝ ውሃን ተጠቀሚ። ሩዝን ዘፍዝፈሽ ያቆየሽውን ውሃ ፊትሽ ላይ በቀን 3 ጊዜ እርጪው። ሳትታጠቢ መቆየት ይቻላል። ይህ ፊትሽን በጣም ያጠራዋል። ሁለተኛው በረዶ። ጠዋት ስትነሺ በበረዶ ፊትሽን እሺው። ይህ ፊትሽ እንዲበራና እንዲወጠር፣ የቆዳሽ ቀዳዳዎች ደግሞ እንዲጠቡ ያደርጋል። በመጨረሻም እነዚህን 7 ቀናት በትክክል ከሰራሽ ውጤቱን ራስሽ ላይ ታዩዋለሽ። ቻሌንጁን ከመጀመርሽ በፊት ፎቶ ተነሽና በ7ኛው ቀን ላይ ያለውን ልዩነት አነጻጽሪ። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁ ሼር አድርጉ። ማንኛውም ጥያቄ፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ስላዳመጣችሁን ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።